በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የኦርቶዶክስ ተዋሕዶ ልጆች፣ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ እግዚአብሔር በምሕረቱ ይጠብቃችሁ። በዛሬው ዝግጅታችን የምንመለከታቸው በመከራ ያልተንበረከኩ ሁሉን ለክርስቶስ አሳልፈው የሰጡ ለእውነት ሲሉ ስደትን በደስታ የተቀበሉ የኢትዮጵያ የእምነት ምሰሶ የኦርቶዶክስ ተዋሕዶ አርበኛ የሆኑትን ቅዱስ ቂርቆስን፣ ቅድስት ኢየሉጣንና አባታችን ቅዱስ ኤዎስጣቴዎስን ነው። እነርሱ በሰይፍ አልታገሉም፣ በእውነት ተዋጉ። በቁጣ አላሸነፉም፣ በፍቅር አሸነፉ። በሰው ኃይል አልቆሙም፣ በእግዚአብሔር ጸጋ ጸኑ። እነዚህ ለምን ተሰደዱ? በደስታቸው ምን አስተማሩን? ቃል ኪዳናቸው ለኛ ምን ይናገራል? እነዚህን ሁሉ በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አባታችን ኤዎስጣቴዎስ ሆይ፣ አንተ የኢትዮጵያ የእምነት ምሰሶ፣ የኦርቶዶክስ ተዋሕዶ የዓይን ብሌን፣ ስምህን ስንጠራ ልባችን በክብር ይሞላል። ዓለም በጨለመችበት እውነት በተሸነፈችበት ዘመን እንደ ንጋት ኮከብ ቦግ ብለህ ያበራህ አንተ ነህ። ስለ ሕግ፣ ስለ ሥርዓት፣ ስለ እውነት ብለህ የተሰደድህ አገርህን ትተህ ወገንን ናፍቀህ በሰው አገር አጥንትህ እስኪከሰከስ የተጓዝ መንፈሳዊ ጀግና ነህ። አባታችን ሆይ ያንተ ስደት ለእኛ ረፍት ሆነን፣ ያንተ እንባ ለእኛ ዝናብ ሆነን። አንተ እኮ ፍቅርን በሰይፍ ሳይሆን በመስቀል ያስተማርህ፣ ጥላቻን በጸሎት ያሸነፍ የዋህ ርግብ ነህ። ዛሬ በፊታችን ቁመህ ስንመለከትህ ግርማህ ያስፈራል፣ ትሕትናህ ግን እጅግ ይማርካል። የቃል ኪዳን አባት ሆይ እባክህ ዛሬም ባዘነች ምድራችን ላይ ፀሐይ ሆነ ውጣ፣ ጨለማውን ግፈፍልን። እንደ ስምህ ትርጓሜ ኤዎስጣቴዎስ በእምነት የጸና ያድርገን። አባታችን ከፍ ከፍ በል፣ በሰማይ መላእክት ዘንድም ክብርህ የገነነ ነውና እኛ በምድር ሆነን እናከብረሃለን። የሰንበት ጠበቃ፣ የሃይማኖት አርበኛ፣ የኢትዮጵያ ብርሃን፣ ክብር ላንተ ይሁን። እናታችን ቅድስት ኢየሉጣ ሆይ አንቺ የጽናት ተምሳሌት፣ አንቺ የታጋሾች እናት፣ ዓለም በጭካኔ ክንድ ስትገፋሽ፣ ንጉሥ በስልጣኑ ሲያስፈራራሽ፣ አንቺ ግን ዓይኖችሽን ወደ ሰማይ ተክለሽ ከክርስቶስ ፍቅር ማን ይለየናል ያልሽ ጀግና ሴት፣ እምነትን በልብሽ ጀግንነትን በአጥንትሽ ውስጥ ያሰርሽ ጀግና እናት፣ የቅድስት ኢየሉጣ ልጅ አንተ የ3 ዓመት አረጋዊ፣ አንተ በአካል ትንሽ በመንፈስ ግን ከግዙፋን የገዘፍክ ታላቅ፣ አንደበትህ ቃላትን ሳይላመድ መንፈስ ቅዱስ ሚስጥርን ያናገረህ፣ ገና ጡት ሳትጥል ዓለምን የናክ፣ ያ የሚንቀለቀል እሳት፣ ያ የሚያስፈራ የፈላ ውሃ፣ ሕፃኑ ቅዱስ ቂርቆስ ሲገባበት ግን እሳቱ አፈረ፣ የፈላ ውሃ እንደ ጤዛ ቀዘቀዘ። ይህ ለምን ነው ቢሉ ንጽሕናና ቅድስናህ ነበር። ቅዱስ ቂርቆስ ዛሬም ዓለም በእሳት እየተፈተነች ነው። የጭንቀት እሳት፣ የሐዘን እሳት፣ የጦርነት እሳት ይለበልበናልና እባክህ ያኔ እሳቱን እንዳቀዘቀዝከው ዛሬም የልባችን እሳት አንተ አቀዝቅዝልን። አምላኬ ሆይ ብለህ እንደጠራህ ዛሬም ስለኛ ጥራልን። ያንተ ጸሎት እሳት ያጠፋልና ያንተ እንባ ምሕረት ያወርዳልና። አባታችን ኤዎስጣቴዎስ፣ እናታችን ኢየሉጣ፣ ቅዱስ ሕፃን ቂርቆስ እኛ ልጆቻችሁ ከፊታችሁ ቆመናልና ዓለም ስታስጨንቀን ወደ እናንተ እንሸሻለን። ዛሬም እጃችንን ዘርግተን እንለምናችኋለን፣ እንማጸናችኋለን። በዚያ በጣፈጠ ፍቅራችሁ፣ በዚያ በሚያስደነግጥ ተጋድሏችሁ፣ በፈሰሰው ደማችሁ፣ በረገፈው አጥንታችሁ ይሁንባችሁ። አስቡን፣ አትርሱን። ልቡ የተሰበረውን ጠግኑልን፣ ተስፋ የቆረጠውን አጽናኑልን፣ በሕመም የሚሰቃየውን ፈውሱልን። እናንተ የጭንቅ ቀን አማላጅ ናችሁ። እናንተ የሐዘን ቀን መጽናኛዎች ናችሁ። አባታችን ኤዎስጣቴዎስ በትርህ ይደግፈን። እናታችን ቅድስት ኢየሉጣ በጉያሽ ሸሽጊን። ሕፃን ቅዱስ ቂርቆስ በንጽሕና ቀድሰን። ሐዘናችን በደስታ ጭንቀታችን በሰላም እንባችን በሳቅ የሚተካው በእናንተ ምልጃ ነውና አደራችሁን እንዳትረሱን። ክብር ምስጋና ውዳሴና ስግደት ለእናንተ የጸጋ ክብር ለሰጠ ለልዑል እግዚአብሔር ይሁን፣ አሜን። ውድ ኦርቶዶክሳውያን የቅዱሳኑ በረከት የሰማዕቱ ጽናት በቤታችሁ ይግባ። አቡነ ኤዎስጣቴዎስ በቃል ኪዳናቸው ይጠብቋችሁ። ቅዱስ ቂርቆስና ቅድስት ኢየሉጣ
ከክፉ ሰዓት ይጋርዷችሁ፣ ልባችሁ ይርጋ፣ ሰላማችሁ ይብዛ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ቂርቆስ ወኢየሉጣ ምዕራፍ 5። ከዚህ በኋላም ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላኬ እምላለሁ አለ። ቅዱስ ቂርቆስም እኔም በአምላክነት በመንግሥት አንድ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምናለሁ አለ። በአምላኬ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዢውም ወታደሮቹን መጠምዘዣና ማሰቃያ መሳሪያ አምጡ አላቸው። በሰውነታቸውም አድርጉት፣ በጣምም አሰቃዩአቸው አላቸው። ያን ጊዜም ቂርቆስ የኃያላን ጌታ ሆይ በመጀመሪያም ተጋድሎውን በፍቃዴ መፈጸም ይቻለኛል በማለት አልጀመርኩትም። በእኔ ኃይል ለአንድ ሰዓት እንኳን መከራውን አልታገስኩም። ነገር ግን ቸርነትህ ትዕግስትን ሰጠኝ። አቤቱ ሆይ ዛሬም ሰይጣንን ድል አደርገው ዘንድ በፊትህ ምሕረትን አገኝ ዘንድ ኃይልህን ስጠኝ አለ። ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ዋጋህን አሳይህ ዘንድ ና፣ ከዚህም በኋላ ሄደህ ገዢውን ታሳፍረዋለህ አለው። ከዚህ በኋላም ወደ እስር ቤት ጨመሯቸው። አንድ ጊዜም ገዘገዟቸው፣ በሁለተኛውም ስጋቸውን ቆራረጧቸው። ቂርቆስም ገዢውን አማልክቶችህን በዘይትና በጨው ጠቅላቸው እንዳለውም በዘይትና በጨው በነከረው ቆዳ ጠቀለላቸው። ከዚህ በኋላም ስጋቸውን እንዳመድ በተኗቸው። ገዢውም በመቶ ብረት ሰራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስን በብዙ ድካም ሕፃኑን አሸነፍኩት አለው። ዲሜጥሮስም አማልክቶችን ስለወደድካቸው ይህን ሁሉ አደረግህ አለው። ያን ጊዜም ለአንቤጌናዊው አውሴቢስ ከ10,000 ሰዎች ጋር ቅጣት ነበረበት። የተከተሏቸውም 500 ሰዎች ነበሩ። እስክንድሮስም ፈረደባቸው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየውን መንግሥቱን እንደሚያወርሰውም ለቂርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህ በኋላም ወደ ብረቱ ጋን ወረደ፣ የቅዱሳንን ሥጋም ዳሰሰ። የኃያላን መንፈስም በእነርሱ ላይ እፍ አለ። ወደ ፍርዱ ቦታ ሂዱ፣ ገዢውንም ታሳፍሩታላችሁ። እነርሱም እንዳዘዛቸው ሄዱ፣ የቅዱሳንን ማኅበርም አገኙ። ቅድስት ኢየሉጣም በዚህ በነበሩ 11,004 ሰዎች መካከል ማለፍ ተሳናት። ያን ጊዜ ሕፃኑ ቅዱስ ቂርቆስ እናቴ ሆይ ወደ መሬት አውርጅኝ አላት። ከመሬትም ቆመ። ከዚህም በኋላ ተበተኑ። ሕፃኑም እናቱን ይዟት ወደ ገዢው ገባና እኛ እነማን እንደሆን ታውቃለህን? አለው። ገዢውም ፈራና እኔ አላውቃቸውም አለው። ይህን ማለቱም ሌሎች እንዳያምኑ ነው። ያን ጊዜም የተባረከው ሕፃን የሰይጣንን ልጅ ክፋትን እና ተንኮልን የተሞላ ሆይ ሌሎች እንዳያምኑ አላውቃችሁም ትለናለህ? እኛ አንተ ያሰቃይህን አይደለምን? ሥጋችንን ቆራርጠህ በብረት ድስት አድርገኸው ለስሙ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ግን እነሆ አስነሳን አለው። ያን ጊዜም 11,004 ሰዎች አሰምተው ተናገሩ። ከሞት ካስነሳቸው ከዚህ ሕፃንና ከእናቱ ከኢየሉጣ አምላክ በስተቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዢውም አትታወኩ፣ ይህ የተደረገው ምታት አይደለምን? ምታት ካልሆነስ እነሆ ምልክት እንዲያደርጉ ጠይቃቸዋለሁ አለ። ይህን ማድረግ ከቻሉ በእውነትም የተደረገው ሁሉ ልክ ነው አለ። ተአምር የሚያደርገው ሕፃንም ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዢውም በእውነትም ከሙታን ተነስታችሁ ከሆነ ጫማዬ ይውጣና እንደ ቀድሞው ሕይወት ያለው ይሁን አለ። አስደናቂው ሕፃንም ጸለየ። አቤቱ ሆይ አንተ ሰማይና ምድርን ፈጠርክ፣ ሰውንም በጥበብ ፈጠርክ፣ የሕይወትን እስትንፋስም ሰጠኸው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንክ ይረዱ ዘንድ የሥራህን ጥበብ ያውቁ ዘንድ ይህ የሰውን ደም የሚጠጣ ገዢ ተመኘውን አድርግ አለው። መሠረቱን ሳያስቀድም ቤቱን የሚሠራ ማን ነው? አንተ ግን እንዲህ አይደለህም። ሰማይን አስቀድመህ አልፈጠርክም፣ በደቃቅ አሸዋ ምድርን መፍጠር አላስከተልክም አለ። ከዚህ በኋላም የገዢው ጫማ ከእግሩ ወለቀ፣ ታላቅ በሬም ሆነ፣ ከበሬው አንገትም ፍየሉ ወጣ። ይህች የማርቂርቆስ ጸሎትም የመምህሩን የክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል አባት ሆይ አመሰግንሃለሁ፣ ሰምተኸኛልና ዘወትርም እንደምትሰማኝ አውቃለሁ። ነገር ግን አንተ እንዳልከኝ ያምኑ ዘንድ ስለቆሙ ሰዎች እናገራለሁ አለ። ይህንን ተናግሮም በታላቅ ድምፅ ጮኸ፣ አልዓዛር ሆይ ና ከመቃብር ወደ ውጭ ውጣ አለ። የሞተው አልዓዛርም እጁንና እግሩን ታስሮ ፊቱን በመገነጃ ተገንዞ ወጣ።
ጌታ ኢየሱስ ክርስቶስም ከእንግዲህ ወዲህ ፍቱት፣ ይሄድ ዘንድም ተዉት አላቸው። እነሆ አገልጋዩ የቅዱስ ቂርቆስ የመምህሩ ክርስቶስ መጽሐፍን ተማረ። ይኸውም በሬና ፍየልን ማስነሳት ነው። ይህን በተመለከቱ ጊዜ 11,004 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣ መንገድህም ሁሉ ቅን ነው አሉ። ገዢውም አትታወኩ፣ ይህን ሁሉ በጥንቁልናው አድርጎታልና አላቸው። አምቤጌናዊ ቅዱስ ቂርቆስም በሬውና ፍየሉ ይበሉ ዘንድ ሳር ስጧቸው አለ። በሰጧቸውም ጊዜ በሉ። ገዢውም ያርዷቸውና 11,004 ሰዎች ይመግቧቸው ዘንድ አዘዘ። ከጠገቡና ሌላ ምግብ ካልፈለጉ የተደረገው ነገር እውነት ነው አላቸው። ከዚህ በኋላም ምግቡ ተዘጋጀ። 11,004 ሰዎችም ተቀመጡና በልተው ጠገቡ። ከፍየሉ ስጋ 6 ቅርጫት ከበሬው ስጋም 4 ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙውን ማሳነስ እንደሚቻለው ሰዎች ይረዱ ዘንድ። ገዢውም የተረፈውን ስጋ በተመለከተ ጊዜ አገልጋዮቹን ሌሎች አይተው እንዳያምኑ ይህን ስጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ ክርስቶስን ተግባር ያደረገ የማር ቂርቆስ ታምር እና ድንቅ የዚህን ተግባር ምልክትም ቅዱስ ወንጌል ይናገራል። እንዲህም ይለናል። ሲመሽ ደቀ መዛሙርቱ ወደ እርሱ ቀረቡ። ቦታው ምድረ በዳ ነው። ወደ ከተማ ሄደው የሚበሉትን ይገዙ ዘንድ ሕዝቡን አሰናብት አሉት። ጌታችን ኢየሱስ ክርስቶስም እንደ ተራቡ ይሄዱ ዘንድ አይገባም፣ እናንተ የሚበሉትን ስጧቸው አላቸው። ከእነዚህም ከ5 እንጀራና ከ2 ዓሣ በስተቀር የለንም አሉት። እርሱም ወደ እኔ አምጡት አለ። በሳሩ ላይ ይቀመጡ ዘንድ ሰዎችን አዘዘ። እነዚህን 5 እንጀራዎችና 2 ዓሣዎች ወሰደ። ወደ ሰማያትም ተመለከተ፣ ባረከ፣ ቆረሰ። ወደ ሰማይም ተመለከተ፣ ባረከ፣ ቆረሰ። ለደቀ መዛሙርቱም ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውን ፍርፋሪ 12 ቅርጫት ሙሉ አነሱ። የበሉ ሰዎችም ከሴቶችና ከሕፃናት ውጭ 5,000 ሰዎች ነበሩ። ስሙ ሕያው የሆነ ክርስቶስ በ5 እንጀራና በ2 ዓሣ 5,000 ሰዎችን እንዳጠገበ 12 ቅርጫት ሙሉ ፍርፋሪም እንዳስተረፈ በ7 እንጀራም 4,000 ሰዎችን እንዳጠገበ 7 ቅርጫት ሙሉ ፍርፋሪም እንዳስተረፈ እንዲሁም ሁሉ ማር ቂርቆስ 11,004 ሰዎችን አጥግቦ ከፍየሉ ስጋ 6 ቅርጫት ከበሬው ስጋ ደግሞ 4 ቅርጫት አስተረፈ። ከዚህ በኋላም ገዢው መድኃኒተኛ ሰው ጠራና እኔ እሱን መቃወምና ነገሩንም መስማት አልቻልኩምና የዚህን ሕፃን ምላስ ቁረጥ አለው። ምላሱንም ቆረጠው። ሕፃኑ ግን ገዢውን ለአንተ ምላሱን የቆረጡት ይመስልሃል? እኔ ግን አንተና አባትህ ሰይጣን በሰታችሁ ውሃ ልታጠፏት የማትችሉት ከመንፈስ ቅዱስ የእሳት ምላስ አንደበት ተቀብያለሁ አለው። ገዢውም መድኃኒተኛው ሰው ላይ ተቆጣና ለምን ምላሱን ከስሩ አልቆረጥከውም? ጥበብህን ሁሉ ተጠቅመህ ለምን ስሩን አልነቀልኸውም? አለው። መድኃኒተኛውም ገዢውን ጌታዬ ሆይ ሁሉም ምላሱ እነሆ በእጅ አለ። አንተም በዓይኖችህ ተመልከት። ሕፃኑ ከተናገረህና ምላስ ሳይኖረው ከመጀመሪያው ይልቅ አንተን የሚዘልፍ ከሆነ እኔ ምን ላደርገው? ምላሱን ከስሩ ስቆርጥ መታሰቢያውንም ሳጠፋ ለማየት ከፈለግ ቄሪያ ወይንም አሳማ አምጣልኝ አለው። ገዢውም አስመጣለትና ምላሱን ቆረጠው። ሪያውም ፈጥኖ ሞተ። ስለዚህም ገዢው ጠንቋዩን ሳያሰቃየው ተወው። ትጉ ቅዱስ ቂርቆስም በሃይማኖቱ የበረታ ሆነ። ገዢውን ለመገሰጽ ለማስተማርም በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈ እነሆ ቅዱስ ቂርቆስ የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤት እየደከመ ሄደ ተብሎ እንደተጻፈ የእስክንድሮስ ቤት ተዳከመ። ሕፃን ሲሆን ተመካ፣ እንዲህም አለ። በጊዜው ለጦርነት ለስጋዊ ተጋድሎ ከሆነ አዋጅ ነጋሪ፣ ለጦርነት ደፋር ያልሆነ ክፉ እንዳደረጉ አገልጋዮቹ የተዋረዱ ይሁኑ በማለት አሰምቶ ተናገረ። በፍጹም ኃይሌ መንፈሳዊ ተጋድሎን እጋደል ዘንድ ይገባኛል። እነሆ አዋጅ ነጋሪ ሃይማኖቴ በመንፈሳዊ ጆሮዬ አደባባይ ቆሟልና ለጦርነትም ጨክን ይለኛል። ስለዚህም ሕፃኑ ተጋደለ፣ በገዢው ፊትም ድል የማድረግን መርኮ ተቀዳጀ። ሕፃን የአባቱንና የእናቱን ስም መጥራት ሳያውቅ የደማስቆን ሀብት ይወስዳል፣ በፋሪስ ንጉሥም ፊት የሰማርያንን ምርኮ ይካፈላል የተባለው የነቢዩ ትንቢት እነሆ ተፈጸመ። ጩኸትና ድንጋጤ በማር ቂርቆስ ላይ ደረሱ። ነገር ግን በትዕግስቱ ፈጥኖ አጠፋቸው፣ በሁከታቸውም ጠፉ። እነዚህም ነገ በዚህን ሰዓት ነፍስን ከነዚህ እንዳንዳንዱ ካላደረጉ አማልክቶችን እንዲህ አድርጉብን
መጡብኝ ብላ ኤልዛቤት ወደ እርሱ በላከች ጊዜ የእስራኤል ነቢይ ኤልያስን ያሳደዱት ናቸው። ኤልያስም ፈራና ተነስቶ ነፍሱን ያድን ዘንድ ሄደ። የይሁዳ ምድር ወደ ሆነችው ወደ ቤርሳቤም ደረሰ። ጓደኛውንም በዚያ ተወው። እርሱም በዚህች ዕለት በበረሃው መንገድ ሄደ። በከትክታ ዛፍ ስርም ተቀመጠ። ይሞት ዘንድም ለመነ። አቤቱ ሆይ ከእንግዲህ ወዲህ ነፍሴን ተቀበል፣ እኔ ከአባቶች አልበልጥምና አለ። በዚያች ዛፍ ስርም ተኛ። እነሆ መልአኩ መጣና ዳሰሰው። ተነሳና ብላም አለው። ኤልያስም ተነሳና ከተራሱ ህብስትና የውሃ ማሰሮ አገኘ። ወሰደና በላ ጠጣም። ዳግመኛም ተኛ። የእግዚአብሔር መልአክም ዳግመኛ መጣና ቀሰቀሰው። ኤልያስ ሆይ መንገድህ ሩቅ ነውና ተነስ ብላ አለው። እርሱም ተነሳና በላ ጠጣ። ኤልያስም በተመገበው በዚህ ምግብ ኃይል 40 ቀንና 40 ሌሊት ተጓዘ። እስከ ኮሬብ ተራራም ደረሰ። ከዚያ በዓት ገብቶ በዚህ አደረ። እነሆ ኤልያስ ይህን ያህል ታላቅ ነቢይና ሽማግሌ ሰው ሲሆን ሞትን ከመፍራቱ የተነሳ ሸሸ። የማርቂርቆስ ብርታቱ ግን ጽኑ መከራን ለመቀበል ብርቱ ይሆን ዘንድ አስገደደችው። ወንጌልን የሚያስተምረው ሐዋርያው ቅዱስ ጳውሎስ ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየኝ ማን ነው? ስቃይ ነውን? ችግር ነውን? ስደት ነውን? ረሃብ ነውን? ወይንስ መራቆት ነው? ሰይፍ ነውን? ወይስ ጭንቀት ነው እንዳለ መጽሐፍ ዘወትር ስለ እርሱ ይናገራል። እንደሚታረዱ በጎች ሆንን እንዳለ ነገር ግን ሁሉንም አሸንፈዋለሁ እርሱ ወዶኛልና። ነገር ግን የጌታዬ ኢየሱስ ክርስቶስ ፍቅር የሚያስተወኝ እንደሌለ እታመናለሁ። ሞትም ቢሆን ሕይወትንም ቢሆን ገዢዎችም ቢሆኑ ቀድሞ የነበሩት አሁንም ያለው ወደፊትም የሚመጣው ቢሆን ኃይላትም ቢሆኑ ከክርስቶስ ፍቅር ሊለየኝ የሚቻለው የለም። የሐዋርያት አለቃ ሽማግሌው ጴጥሮስን እናስታውስ ዘንድ ይገባናል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በዚች ሌሊት ሁላችሁም ትክዱኛላችሁ፣ መጽሐፍ እረኛውን እገድለዋለሁ፣ በጎችም ይበተናሉ ይላልና ከተነሳሁ በኋላም ገሊላ ቀድማችኋለሁ አላቸው። ጴጥሮስም መለሰና ጌታዬ ሆይ ሁሉም ቢክድህ እኔ ግን አልክድህም አለው። ጌታ ኢየሱስ ክርስቶስም እውነት እውነት እልሃለሁ በዚች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ ግን ከአንተ ጋር እሞታለሁ እንጂ አልክድህም አለው። ደቀ መዛሙርቱ ሁሉ እንደርሱ አሉ። ይህን ሲናገሩም ከ12ቱ አንዱ ይሁዳ ደረሰ። ከእነርሱ ጋርም ብዙዎቹ ከሊቀ ካህናትና ከሕዝቡ መምህራን ተልከው ሾተልና ገመድ በመያዝ መጡ። የሚያስይዟችሁን መልእክትም ስጧቸው፣ የምስመው ነውና እርሱን ያዙት አላቸው። ይሁዳም ቀረበና ሳመው። መምህር ሆይ ሰላም ላንተ ይሁን አለው። ጌታ ኢየሱስ ክርስቶስም ወዳጄ ሆይ መጣህን አለው። በጌታችን በኢየሱስ ክርስቶስ ላይ እጃቸውን አንስተው ያዙት። ከዚህ በኋላም ሁሉም ደቀ መዛሙርት ተውትና ሸሹ። ጌታ ኢየሱስ ክርስቶስንም መምህራንና ጻፊዎች ወደ ተሰበሰቡበት ወደ ካህናት አለቃ ወደ ቀያፋ ወሰዱት። ጴጥሮስም ከሩቅ ተነስቶ እስከ ሊቀ ካህናቱ ግቢ ተከተለው። ወደ ውስጥም ገባ። የነገሩን ፍጻሜ ይመለከት ዘንድም አገልጋዮቻቸው ጋር ተቀመጠ። ከዚህ በኋላም በፊቱ ተፋበት። ክርስቶስ ሆይ የመታህ ማን ነው? ንገረን እያሉ ፈጽመው መቱት። ጴጥሮስም ከግቢው ውስጥ ነበር። አንዲት አገልጋይ መጣችና አንተ ከገሊላው ከኢየሱስ ክርስቶስ ነበር ካለችው። እርሱም የምትይውን አላውቀውም አላት። ወደ በሩ በመጣ ጊዜም ሌላኛው አገልጋይ ተመለከተችው። በዚያ ለቆሙት ሰዎች ይህ ሰው ከናዝሬት ከኢየሱስ ጋር ነበር አለቻቸው። ዳግመኛም ካደው። እርሱም ይሄን ሰው አላውቀውም በማለት ማለ። ከጥቂት ቆይታ በኋላም ከቆሙት ሰዎች ወገን መጡ። ጴጥሮስንም በእውነት ከእርሱ ወገን ነህ? አንተም የገሊላ ሰው ነህ? አነጋገርህ ያስታውሳል አሉት። ይህንን ሰው እንደማያውቀውም አለ። ያን ጊዜም ዶሮ ጮኸ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን የጌታችን የኢየሱስ ክርስቶስን ቃል አሰበ። መጥቶም ጽኑ ለቅሶን አለቀሰ። ሞት ሆይ ድል መንሳትህ የት አለ? ስቃይ ሆይ መውጊያህስ የት አለ? በማለት በስጋዊ ሞት እየተዘባበተ በጊዜው ተዘቅዝቆ እስከሚሰቀል ድረስ ሞቱን ከመፍራቱ የተነሳ የሐዋርያት አለቃ ጴጥሮስ እነሆ ካደ። ቅዱስ ቂርቆስ ግን ስጋዊ ሞትን አልፈራም፣ ክርስቶስን ይክደው ዘንድም አልወደደም። በመከራ ከመሰልሁት በክብርም እመስለዋለሁ እንጂ አለ። ዳግመኛም የዚህ ዓለም መከራ ለዚች ክቡርና ምስጋና ዋጋዋ እንደማይሆን አስባለሁ አለ። የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ጸሎትና በረከት በሁላችንም ላይ ይሁን ይደረግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሚነበብ የክርስቶስ ምስክሩ የሆነ የቅዱስ ቂርቆስ ተአምር ይህ ነው። ጸሎትና በረከቱ ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጎጃም በተባለ ሀገር የቅዱስ ቂርቆስን የልደቱን ቀን መታሰቢያ የምታደርግ አንዲት ሴት ነበረች። ጽኑ በሽታም ያዛት። በሰማዕቱ ቃል ኪዳን አምና ስለተማጸነችም እግዚአብሔር ከያዛት ደዌ ፈወሳት። እኛንም በዚህ ክቡር ሕፃን ሰማዕት በቅዱስ ቂርቆስ ጸሎት ከሥጋና ከነፍስ መከራ ይማረን ለዘላለሙ አሜን። ክብርና ምስጋና ይሁን ለአብ
ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ውድ የዚህ ቻናል ተከታታዮቻችን ለዛሬ አዘጋጅተን ያቀረብንላችሁ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ በሰላም ቆዩን። ቻናላችን ሰብስክራይብ እያደረጉ እንዲሁ ለሌሎች ወዳጅ ዘመዶቻችሁ ሼር በማድረግ አብሮነታችሁን አሳዩን። እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።